ሰላም ጤና ይስጥልን ውድ የተከበራችሁና የተወደዳችሁ ተመልካቾቻችን፣ ይህ ከኬሎ ሚዲያ ወደ እናንተ የሚተላለፈው የዕለታዊ መረጃችን ነው። በዛሬ በዕለታዊ መረጃ ከያዝናቸው ዜናዎች መካከል የአፍሪካ ቀንድ በአንድ ደረቅ ሰውዬ መፈንቅለ መንግስትና ሙስና ምክንያት ወደ ገደል አፋፍ እያመራ ስለመሆኑ ተገለጸ። ጋዜጠኛ ሉሲ ካሳ የ2022 የአምነስቲ ኢንተርናሽናል ምርጥ የጽሑፍ ዘገባ አሸናፊ ሆነች። ፈርማጆ በጉጉት በሚጠበቀው የሶማሊያ ምርጫ ለሁለተኛ ጊዜ እጩ መሆናቸው ታወቀ። ከኬሎ ሚዲያ ጋር ቆይታ ካደረጋችሁ እነዚህንና ሌሎች ዝርዝር ዘገባዎች ወደ እናንተ እናደርሳለን። በቀጥታ ወደ ዜናዎቹ አልፋለሁ። ድሮም በቀንድ በሚጠራው የምስራቅ አፍሪካ ቀጠና አሁናዊ የሰላም ሁኔታው ከከፋ ወደ ባሰ ምስቅልቅል እየተሸጋገረ ስለመሆኑ የምስራቅ አፍሪካን ፖለቲካ ጠንቅቀው ይረዳሉ ተብለው የሚነገርላቸው የወርልድ ፒስ ፋውንዴሽን ዋና ዳይሬክተር ከ1980ዎቹ ጀምሮ የምስራቅ አፍሪካ ጉዳዮች ተንታኝ የሆኑት አሌክስ ደዋል በሪስፖንሲብል ስቴት ክራፍት ላይ ባሰፈሩት ጽሑፋቸው ላይ የአፍሪካ ቀንድ በአንድ ደረቅ ሰውዬ መፈንቅለ መንግስትና ሙስና ምክንያት ወደ ገደል አፋፍ እያመራ ስለመሆኑ ገልጸዋል። የአፍሪካ ቀንድ ሀገራት ኢትዮጵያ፣ ሱዳንና ሶማሊያ ወደ አዲስ እልቂትና ምስቅልቅል ለመግባት እየተንገዳገዱ ባሉበት ወቅት ዓለም በዝምታ የተመለከተች ስለመሆኗ ያወሱት አሌክስ ዱዋል አሁን ላይ ተደቅኖ ያለው አደጋ ደግሞ ከዚህ ቀደሞቹ አደጋዎች የከፋ ስለመሆኑ ነው ግልጽ ያደረጉት። አሌክስ ደዋል በሐተታቸው እንደሚሉት ከሆነ አሁን ላይ ወደ አዲስ አበባ፣ ካርቱም፣ ሞቃዲሾ እየተመላለሱ ያሉት የዓለም ዲፕሎማቶች በቀጠናው የተጋረጠውን ችግር በውል አልተገነዘቡትም ይላሉ። ሌላው የቀጠናው ፈርጥ ያሉት ደግሞ የቀጠናው ሀገራት ወደ ሞስኮ ጠጋ የማለታቸው ነገር ይላሉ። በማሳያነትም የሱዳንና የኤርትራ ልዑክ ሞስኮ ዩክሬንን ከወረረች በኋላ ጉብኝት ስለማድረጋቸው አንስተዋል። በሱዳንና ሶማሊያ ያሉን አደጋ በግልጽ ያስቀመጡት አሌክስ ደዋል በተለይም ደግሞ የኢትዮጵያ ጉዳይ በፍጥነት መፍትሄ ካልተሰጠው ቀጠናው የሚተረማመስበት እድል የሰፋ ስለመሆኑም አስገንዝበዋል። የዓለም አቀፉ ማህበረሰብ የኢትዮጵያ ችግር ለመፍታት እየሄደበት ያለው መንገድ የተሳሳተ መሆኑን የገለጹት አሌክስ ደዋል የአሜሪካ የአፍሪካ ቀንድ ልዩ መልእክተኛ ዴቪድ ሳተርፊልድን ጨምሮ በርካታ ዲፕሎማቶች የኢትዮጵያ ቀውስ የሚፈታው ፋሽስቱ አብይ አህመድን እሽሩሩ በማለት ነው ብለው ማመናቸው ትልቅ ችግር ነው ብለውታል። አሌክስ ደዋል ሰውየው በኦሮሞ ነጻነት ሰራዊት ጋር አዲስ ዘመቻ ከፍቷል፣ በአገው ተገኝቶም የእርስ በርስ ጦርነት የሚቀሰቅስ ንግግር እያደረገ ይገኛል፣ ለዘመናት በመቻቻል የሚታወቀው ህዝቡም ሃይማኖትና ፖለቲካ በመቀስቀስ ታላቁ የረመዳን ጾም ብጥብጥ እንዲያልፍ አድርጓል ብለው ጠቅሰዋል። የኢትዮጵያ ትልቁ ራስ ምታት ሆኖ ያለው የትግራይ ጦርነትም አልተፈታም። ትግራይን የመክበቡ ነገር አሁንም ተጠናክሮ ቀጥሏል። በዚህም በረሃብና በበሽታ ከ256,000 እስከ 456,000 ዜጎች ስለመሞታቸውና የከበባን በኢትዮጵያና ኤርትራ መንግስት በጋራ እየፈጸሙት ያለው መሆኑ አስቀምጠዋል። ከነዚህ ኃይሎች አሁንም የትግራይ መሬት በወረራ ይዘው እንደሚገኙ የገለጹት አሌክስ ዱዋል የትግራይ ሰራዊት ለሰላም አማራጭ ለመፈለግ ሲል ከአዲስ አበባ አቅራቢያ ከተመለሰበት ወርሃ ታህሳስ ጀምሮ እስካሁን ድረስ ወደ ትግራይ የገባው የሰብአዊ እርዳታ ከ6% ያላለፈ መሆኑንና አሁንም 6 ሚሊዮን የሚጠጋ የትግራይ ህዝብ በአስቸኳይ የምግብ ድጋፍ ይፈልጋል ብለዋል። ባንክና የተለያዩ የመሰረተ ልማት አውታሮች እንደተቋረጡ ናቸው። በኢትዮጵያ ምድር በዓለም ታይቶ በማይታወቅ መልኩ እያንዳንዱ የሰብአዊ እርዳታ ወደ ድርድር ትገባለች። አንዳንዷ ሰብአዊ ድጋፍ የምትገባው በቅድመ ሁኔታዎች ነው ሲሉ በአግርሞት ጽፈውታል። አሌክስ ዱዋል የአሜሪካ የምስራቅ አፍሪካ ልዩ መልእክተኛ ዴቪድ ሳተርፊልድ እስካሁን ድረስ ጊዜያቸውንና ጉልበታቸውን በሙሉ ያዋሉት በማይረቡ ነገሮችና ዓለም አቀፍ የቀይ መስቀል ድርጅት ሊፈታቸው የሚችሉ ጉዳዮች ላይ እንደነበር አንስተዋል። ሰውየው ድርድር በሚያስፈልጋቸው ጉዳዮች ላይ ውጤት ማምጣት ላይ ከስረዋል። የትግራይ ህዝብ የሰብአዊ እርዳታ እንዲገባ አለማድረጋቸውም አሌክስ ዱዋል ይወቅሳቸዋል።
የኤርትራ ኃይሎች አሁን ላይ በትግራይ ጦርነት ለመክፈት መዘጋጀታቸውን የገለጹት አሌክስ ዲዋል ነገር ግን የትግራይ ሰራዊት በአግባቡ የታጠቀና የተደራጀ ነው ብለውታል። አሌክስ ዲዋል የአፍሪካ ፈጣኑ የነበረው የኢትዮጵያ ኢኮኖሚ ቀስ በቀስ እንደ በረዶ እየቀለጠ ነው፣ በተለይም በሩሲያና ዩክሬን የተጀመረው ጦርነት በሀገሪቱ ካለው ጦርነትና ድርቅ ጋር ተደማምሮ ኢትዮጵያ በአስከፊ ሁኔታ ውስጥ እንደምትገኝ ገልጸዋል። እናም አሁን ላይ ኢትዮጵያ ከሰላም የበለጠ ምንም አማራጭ የላትም የሰላም ምክረ ሀሳባቸውንም አስቀምጠዋል። 3.5 ሚሊዮን የኤርትራ ህዝብ ልክ እንደ የራሱ ዕቃ ያለ ህገ መንግስት ምርጫ የፓርላማና የህግ የበላይነት ረግጦ እየገዛ ያለው የኤርትራው አምባገነኑ ኢሳያስ አፈወርቂ ታዲያ ከሀገሩም አልፎ የአፍሪካ ቀንድን እየበጠበጠ ስለመሆኑ የሚናገሩት አሌክስ ዲዋል ዓለም አቀፍ ማህበረሰብ የአፍሪካ ቀንድ ወደ ከፋ እልቂትና መበታተን ከመግባቱ በፊት ኃይል ሊገባል ሲሉም የመጨረሻ መልእክታቸውን አስተላልፈዋል። ጋዜጠኛ ሉሲ ካሳ የ2022 የአምነስቲ ኢንተርናሽናል ምርጥ የጽሑፍ ዘገባ አሸናፊ ሆነች። ኢትዮጵያዊቷ ጋዜጠኛ ሉሲ ካሳ የ2022 ዓለም አቀፍ የሰብአዊ መብቶች ተሟጋች አምነስቲ ኢንተርናሽናል የሚያዘጋጀውን ምርጥ የጽሑፍ ዘገባ ዘርፍ አሸናፊ ሆናለች። ባለፈው ዓመት ሚያዝያ ወር በአልጀዚራ ድረገጹ የታተመው ኤትግራያን ወምብ ሹድ ኔቨር ጊቭ በርስ ሬፕ ኢን ትግራይ በሚል ርዕስ ያለው የጋዜጠኛዋ ጽሑፍ በሚያተኩረው በትግራይ ጦርነት የአማራ ክልል ኃይሎች በምዕራብ ትግራይ በርካታ ሴቶች ላይ ፈጽመውታል የተባለውን ጥቃት ላይ ነው። ጋዜጠኛዋ በዚሁ ዘገባ የተጠቂዎችን ድምፅ ለዓለም አድርሳለች። ጋዜጠኛዋ ሽልማቱን ማሸነፏን በገለጸችበት የትዊተር ማስታወሻዋ ልቤን ያደማው ታሪክ አሸናፊ ሆኗል ብላለች። አምነስቲ በየዓመት የሚያዘጋጀው የጋዜጠኝነት ሽልማት ላይ በዓለም አቀፍ ደረጃ በሺዎች የሚቆጠሩ ስራዎችን ይመረምራል። ድርጅቱ ከወራት በፊት ለ11 የሽልማት ዘርፎች ሌላኛውን ኢትዮጵያዊ ጋዜጠኛ ዘካሪያስ ዘላለምን ጨምሮ የ45 እጩዎችን ስም ይፋ አድርጎ ነበር። ሎስ አንጀለስ ታይምስ እና አልጀዚራን ጨምሮ ለውጭ ሀገራት መገናኛ ብዙሃን የምትሰራው ሉሲ ካሳ በየካቲት 2013 ስለ ትግራይ ግጭት ስትዘግብ በፊንፊኔ ከተማ በቤቷ የደንብ ልብስ ባለበሱ ታጣቂዎች ጥቃትና ማስፈራራት እንደደረሰባት ድንበር የለሽ የጋዜጠኞች ቡድን በወቅቱ አሳውቆ እንደነበር የሚታወስ ነው። የሶማሊያው ፕሬዝዳንት ሙሐመድ አብዱላሂ ሙሐመድ ፈርማጆ በጉጉት በሚጠበቀው የሀገሪቱ ፕሬዝዳንታዊ ምርጫ ለሁለተኛ ጊዜ እጩ መሆናቸውን አስታውቀዋል። ፈርማጆ ለሁለተኛ ጊዜ የፕሬዝዳንትነት ስልጣን የሚፈልጉት ሶማሊያ በስልጣን ዘመናቸው ያስመዘግባቸውን የተሳካ ለውጥ ለማስቀጠል እንደሆነም በትዊተር ገጻቸው ባጋሩት አጭር ቪዲዮ ገልጸዋል። በጀመርነው የእድገት ጎዳና ለመቀጠል ቁርጠኛ ሆኛለሁ። የሶማሊያ ሕዝብ የሚወክለውና ፍላጎቶቹን የሚያሟላለት መንግስት ይገባዋል። ለዚህም ነው የሀገራችን ስኬትና ለውጥ ለማስቀጠል ለሁለተኛ ጊዜ ፕሬዝዳንት መሆን የምፈልገው ሲሉ በድጋሚ እጩ ሆኖ ለመቅረብ ስላበቃቸው ምክንያት ገልጸዋል። የጁባላንድ ክልል ፕሬዝዳንት የሆኑት አህመድ ሼህ መሐመድ ኢስላም ማዶቤ ጨምሮ ሌሎች የሀገሪቱ ፖለቲከኞች በምርጫው ብርቱ ፉክክርን እንደሚያደርጉ ይጠበቃል። ፎዚያ ዩሱፍ በምርጫው ለመወዳደር የተመዘገቡ ብቸኛዋ ሴት እጩ ሆነው ትላንት ሰኞ መቅረባቸውንም የሀገሪቱ ሚዲያዎች ዘግበዋል። የቀድሞውን የሀገሪቱን ፕሬዝዳንት ሐሰን ሙሐመድን ጨምሮ የቀድሞው ጠቅላይ ሚኒስትር ሐሰን ካይሬ እጩ ሆነው መቅረባቸውን ተናግረዋል። እስካሁን በድምሩ ከ10 በላይ ተወዳዳሪዎች በእጩነት መመዝገባቸውንም ነው የሀገሪቱ ምርጫ ኮሚሽን ያስታወቀው። በጥቅምት ወር የተካሄደውን ወታደራዊ መፈንቅለ መንግስት ተከትሎ የተፈጠረውን የፖለቲካ ቀውስ ለመፍታት ባለመው ድርድር ላይ እንደማይሳተፉ በርካታ ፓርቲዎች እየገለጹ ይገኛሉ። የተባበሩት መንግስታት ድርጅት፣ የአፍሪካ ህብረትና የምስራቅ አፍሪካ ልማት በይነ መንግስት ኢጋድ ጥምረት በሀገሪቱ ያሉትን ወታደራዊ ኃይል፣ የዲሞክራሲ ተሟጋቾችና የተቃዋሚ ፓርቲዎችን ለማደራደር ጥረት እያደረጉ ይገኛሉ። በድርድሩ አንገኝም ካሉት መካከል የሱዳን ባለሙያዎች ማህበር ኤስፒኤ፣ የሱዳን ኮሚኒስት ፓርቲ ኤኤስኤስፒ እና የሱዳን ኮንግረስ ፓርቲ ኤኤስኮፒ ይገኙበታል። አንዳንድ የፖለቲካ ፓርቲዎች ውይይቱን ወታደራዊ መፈንቅለ መንግስቱን ህጋዊ ለማድረግ የተደረገ ሙከራ ነው ሲሉ፣ ሌሎች ደግሞ በይፋ አልተጋበዝንም ሲሉ ቅሬታቸውን አቅርበዋል። አሜሪካ ሁሉም የሀገሪቱ ሲቪልና ወታደራዊ አካላት በተባበሩት
መንግስታት የሚመራውን ድርድር በመደገፍና ይህንንም ሂደት በመጠቀም ዲሞክራሲያዊ ስርዓትና ብሔራዊ መረጋጋት እንዲያመጡ አሳስባለች። ይህ በእንዲህ እንዳለ ከ100 የሚበልጡ የፖለቲካ ፓርቲዎች፣ የሲቪክ ማህበራት፣ የወጣቶችና የሴቶች ቡድኖች የሱዳንን ሉዓላዊነት እንዲከበር የሚጠይቅ ሰነድ ትላንት ሰኞ ፈርመዋል። በዋናነት የወታደራዊ ኃይሉ ደጋፊ የሆኑት እነዚህ ቡድኖች በሀገሪቱ የውስጥ ጉዳይ ላይ የውጭ ጣልቃ ገብነት እንደማይቀበሉና አዲስ ጠቅላይ ሚኒስትር እንዲሾሙ ጠይቀዋል። የተከበራችሁና የተወደዳችሁ ተመልካቾቻችን እስካሁን ስትከታተሉ የነበረው ከኬሎ ሚዲያ ወደ እናንተ ስተላለፍ የነበረውን የዕለታዊ መረጃችንን ነበረ። የዛሬው የዕለታዊ መረጃ በዚሁ አጠናቀናል። ከቀሪ የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ።